በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የካቲት 22 በዚች ቀን የኤጲስቆጶስ አባ ማሮና የዕረፍቱ መታሰቢያና በከሃዲው ዲዮቅልጥያኖስ ዘመን በፋርስ ሀገር ለተወለዱ ሰማዕታት ስጋቸው የፈለሰበት ነው። ኤጲስቆጶስ ማሮንንም ስለ ድንቆች ተአምራቶቹ፣ ስለ ትሩፋቱና ስለ ጽድቁ የአኖሬዎስና የአርቃዲዎስ አባት ታላቁ ቴዎዶስዮስ ንጉሥ ወደ ፋሪስ ንጉሥ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስላለው ፍቅር ተላከ። ወደ ሳቦር ወደ ፋሪስ ንጉሥም በደረሰ ጊዜ ታላቅ ክብርን አከበረው። በቤተ መንግስቱም እልፍኝ ውስጥ አኖረው። ይህ ቅዱስ የንጉሥ ልጅ ጋኔን አድሮበት እንደታመመች በሰማ ጊዜ የከበረ አባት ማሮና ብላቴናይቱን ጠርቶ በፊቱ አቁሞ በላይዋ ጸለየ። ጋኔኑም ከእርሷ ወጥቶ ዳነች። ንጉሥም ልጁ እንደ ዳነች አይቶ እጅግ ደስ አለው። የአባ ማሩናንም ፍቅርና አክብሮቱ ጨመረ። ከዚህ በኋላ አባ ማሩና በፋሪስ ሀገር በሰማዕትነት ስለሞቱ የከበሩ ሰማዕታት ስጋቸው ስለ መሰብሰብ ከንጉሥ ዘንድ ፈለገ። ንጉሥም የሰማዕትነት ስጋቸውን ይሰበስቡ ዘንድ ቤተክርስቲያኑንም ሰርተው በውስጧ ስጋቸውን ያኖር ዘንድ አዘዘ። ያች ቤተክርስቲያንም በዚች ዕለት የከበረች፣ ዳግመኛ በታላቋ ከተማ ውስጥ በከበረ አባ ማሩና ስም ያማረች ቤተክርስቲያን ሰሩ። እርሷም ማረፊያ የተባለች ናት። ከዚህም በኋላ ይህ አባት ወደ ንጉሥ ቴዎዶስ ተመልሶ በሮሜ ሀገር 2 ዓመት ተቀመጠ። የዚያ ሰማዕታት ቤተክርስቲያን በከበረችበት በዚያች ዕለት አረፈ። ከቤተ ክርስቲያኒቱም ክብር ጋር በዓሉንና መታሰቢያውን የሚያከብሩለት ሆኑ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበሩ የአባ ቡላና ከ380 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ ማገልገል መላእክትን ያሳሰበ በችግሬ ጊዜ ማገረልን ምስጋና ተቀበል። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳትለይ የምንሰበሰበት የጉባኤ ቦታ ባርኩ። ይህንንም መጽሐፍ በረከት አዘጋጅቶ ብራና ደምጦ ያጻፈውን ከብዙ ወደ አማርኛ የተረውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።